What's up guys እንዴት ናችሁ? ይህ የቤኪ ቲዩብ የቤኪ ሪአክሽን ዩቲዩብ ቻናል ነው። ዌልካም። ዛሬም ባበደ ቪዲዮ መተናል። ዛሬም ፈኒ የሆኑ ቲክታክ ቪዲዮዎች ላይ ሪአክት እናደርጋለን። ያው ቻናሉ አዲስ ነው። ምን ማድረግ እንዳለባችሁ ታውቃላችሁ። ጀማሪዎችን how to support ማድረግ እንዳለባችሁ ታውቃላችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ዮ ጋይስ ይሄ የመጀመሪያ ቪዲዮ ነውና እስቲ አስደምሙኝ። እስቲ ቢያንስ በአንድ ቪዲዮ 100 ሰብስክራይብ እንዲሆን አድርጋችሁ በቃ ታውቃላችሁ ምን ማድረግ እንዳለባችሁ። የተለያዩ ቪዲዮዎችን አዘጋጅተናል። እነዛ ቪዲዮዎች ላይ ሪአክት እናደርጋለን። የተመቻችሁ ነገር ካለ ኮሜንት ላይ ጻፉልኝ። ያልተመቻችሁ ነገር ካለ ምን አባቱ ኮሜንት ላይ ጻፉልኝ እና ሪአክት ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ፣ ፎሎ ማድረግ ሰብስክራይብ ማድረጋችሁ እንዳትረሱ። ሌትስ ጎ ቱ ዘ ቪዲዮ። ዮ ፍርካስ መስራት ያለብን እንደዚህ ስሸጥም ስትሰራም ቫይብ እያረክ ነው፣ እየጨፈርክ ምናምን ነው መስራት ያለብን። አለበለዚያ አይሆንም። አንቺ ጠፋሽ እኮ ወንድሜ። ሰው እንዴት ነሽ? ሁሉ ሰላም? ጋሽ ደህና ናቸው? ኧረ በያች ጠፋሽ እኮ። ስሚ እቁቡ ጣኗ እቁቡ እናንተ አላ ሰው እየተከፋብኝ እቁብ መጣል አለብህ። እባክሽ አትጥሪ። ሰውን ያደረገው እቁብ ነው የሚባለው ነገር እውነት ነው። እቁብ መጣል አለብህ፣ ግድ ነው። ደህና በት ስሚ ሰላም ሁኚልኝ። እወድሻለሁ። ሱቁ አሪፍ እየሄደ ነው። ብራዘር ማማው ተታል አንተ ሙራድ ፓስታ እሺ ተረጋጋ። ሙራድ እንዴት ነህ? ተረጋጋ። ማን እኔ ቆንጆ ምን ተገኘ ዛሬ? አምሮባል ዛሬ ደግሞ አፈሰሰችው ልጅ። በቃ አትክፈት። ይኸውልህ አሁን የሱቁ ዕቃ እንዳለ ይሰጣታል። የሚጎላት ነገር የለም። ሁሉ ነገር የሷ ነው። ምክንያቱም አምሮባል አለችው። ሙራድ ባለሱቅ ይኸውልሽ ቺኮች ይሄን ትሪክ ተጠቀሙት። ሂዱና ሙራድን ማለት በቃ ሙራድ ዛሬ አምሮብሃል፣ ዝንጥ ብለሃል፣ ፋፈሽ ብለሃል በሉት። ፓስታነሽ ምነሽ ወሩን ሙሉ ዘጭ ያለ ምንም ሳከፊ ማለት ፈለክ ሂድ ሌላ ሱቅ ግዛ። እኔ ማለት ባክ ወደዚህ ወጣ ከፈለክ እኔ ከሷ አትበልጥ አንተ። ሙራድ አድርስልኝ እስኪ ጃሮ ባክ ወደዚህ አትሰው ነገር አፈ አንተ ማነህ? ሲጀመር እዚህ ሱቅ የሚሸጠው ጃር ብቻ ነው፣ ሌላ ምንም አይሸጥም። ስለዚህ ጃር ብቻ ይሸጣል። አንተ ትሄዳለህ ወደ ቤት። ነገር አትፈልግም። ምን አባት አንተ ቤቢያ ሂጃንስ የኔማ። ኧረ ሙራድ ተው በቃ ተበላ፣ ሄደ በዛው አይመለስም። እየወደቀ እየተነሳ ነው ለሚያደርስላት። ወንዶች ግን እግዚአብሔርን ተው። እንደዚህ ባለሱቆች በተለይ ተው፣ ጥንቃቄ አድርጉ እንደዚህ አይነት ነገር ላይ። ወደ ቀጣይ ቪዲዮ። እሳት ልደትን እንዲለው እንጂ ማክበር ገና የአንድ ዓመት ልደት ማለት ነው። ዮ መኪናው ሁላ ሲያምር ችለ ነው። የሀብታም ልጅ ችለ ነው። ይመችህ፣ እግዚአብሔርን ይመችህ። የእኔ ልደት መቼ እንደሆነ አላውቅም። አይደለም ላከብረው ይቅርና ጋርዲዮላ የት ሀገር ተወላጅ? አዲሱ ገበያ አካባቢ። አዲሱ ገበያ ጌታ ሆይ፣ አዲሱ ገበያ ስፔን። አዲሱ ገበያ የሚባል ስፔናዊ ነው። ስፔን አዲሱ ገበያ የሚባል ሰፈር አለ እንዴ? ወዴት እንዳለው ታውቃላችሁ? መሀል አዲሱ ገበያ የተወለድኩ መሀል አዲሱ ገበያ ሰፈር የታጠረበት ጋር ቆሜ ነው እዛ ዘመድ ጋር ድሬ በጣም የሚላችሁ ብዙ ትዝታ ያለባችሁ የተወለዳችሁበት ሰፈር እንጂ ታጥሮ ምናምን። የመች የአዲሱ ገበያ ልጆች የመች ፒፕ። ይኸውልህ አዲሱ ገበያ አንተ የፔፕ ሰፈር ነው። እሺ ከዚህ በኋላ ቀለል አድርገህ እንዳትወስደው። ፔፕ ጋርዲዮላ ከአዲሱ ገበያ ነው ወደ ማንቸስተር ሲቲ ድረስ ሄደው
አይ ግን ባትመልሱስ እግዚአብሔር እዚህ ፕሮግራም ላይ የምትቀርቡ ሰዎች ማለት ነው ሳትመልሱ ምናምን በቃ አላውቀውም ይሄ እንትን የኔ አይደለም ብትሉትስ የኔ አይደለም ይሄ እኔ ፊልድ አይደለም እኔ አላውቀውም ብትሉ ይሻላችኋል። ኢትዮጵያ አዲሱ ገበያ ልጅ ነው ጌታ ሆይ ብታኮም ተናጋሪው እኔ ነኝ አንተ አይደል ዳዳ ይረዳን ዶሮ ታውቃለህ። ለምን ዳዳ ትረዳ? እኛ አፍሪካኖች ስንባል ዳዳ እንወዳለን። ምድር ወገበታች የተፈጠረለት ነው። ተረጅ ዘሮች ያለቀው ደሞኛ ምን አገናኘ የምድር ወገብና ተረጂነት? አረ ብሩ ተው ቀንዱ ላይ ፈጠረን ተዋጓለ ህዝቦች ባይሆን ቀንድ ላይ ነን ሁሌ ውጊያ ሁሌ ታው ቤኪ በመጀመሪያ ቪዲዮ ፖለቲካ ሳልጀምር ዘጋው ማለት ነው። እኔ እርዳታ ምናምን አልፈልግም። አንተ ምን ነው ስክሪፕት ብኝ ያለብህ ረዳጅ ተዋጋ ተዋልክ መሰለን። እኔ መረዳቱ መጠላው የትኛው ዶንክ ነው ለእቼ ማላውቀው ደግሞ ቆይ ስንት አይነት ድሃ ነው ያለው? ድሃ እከካም ድሃ፣ ኩራተኛ ድሃ፣ ሀብታም ድሃ፣ የማያልፍለት ድሃ ልዩነት አለው እንዴ? አይሰማህም እንዴ? እኔ አሁን እዛ ቤት የትኛው ድሃ ልመድብኝ ነው? ህጋዊ ድሃ ወይስ ህገወጥ ድሃ? ዋት ህጋዊ ድሃ ህገወጥ ድሃ ቢባል አረ ድሃ ስለሆነ አትቀልዱበት እንጂ እንደ ህይወቱን ይኑርበት። ህጋዊ ድሃ ምን ድሃ? ኧረ ጌታ ሆይ እኔ የለሁበትም። እንግዲህ ማስታረቅ ማይችለው ጀለስ ያሉን ነገር እሷን ማንታንም እንትን ብዬ እኔ ላስታርቃችሁ በእውነት አገናኝ ይሆናል። ይውሽ ሄሎ ይወድሻል በላት። አንቺ ከልጁ ጋር ከሞት በቀር ምንም አይለየንም አላልሽም? ይኸውልህ የምትሰከሰው ሳክስ ሁሌ እኔ እናንተን ሞት ካልሆነ ጅል እኮ ታክሲ ተራ እኮ አየሁሽ አልሞትሽም። ምን አልኩ? ታክሲ ተራ ታይተሻል አልሞትሽም። ለምን ትሞቻለሽ? ዝም ብሎ መሞት አለ እንዴ? እኔ እናንተን ከሞት በቀር እሱ ሳክስ ነው እባክሽ። አዎ ምንድን በቃ ያለ ዘጋችሁ። ሱያ ማስታረቅ አልሆነልህም። በቃ ተው። አንተ ልጅ ግን ስልክ ጥናትን ጀምር። ኧረ አሁን ገና ነው የነካሁትኝ እኮ። በአሁኑ ፈተና ብትወድቅ አታቀኝም አላቀህም። ሁሌ በቃ ስልካችን ምናምን ስንይዝ የሆነች ሰከንድ ስንይዛት እስቲ ውደቅ ይቺን ፈተና አታቀኝም አላቀህም ገባላለሁ ትባላለህ። 3 days later ውጤት እንዴት ነው? አንተ ደግሞ ማነህ? ሲያከቦ ቀድሞ ረሳው እንዴ? ቀድሞ ረሳው። አንተ ደግሞ ማነህ? አራቀህ እስቲ ውጤት እንዴት ነው? አንተ ደግሞ ማነህ? ሲያከቦ ኧረ ይመችህ እንዴ! አታውቀኝም አላውቅም ብሎታል። ቀድሞ ረሳው። ይመችህ እግዚአብሔርን። እስቲ ሶልን ሸፔ ያስገባል። ተነሳ፣ ፎቶ ልትነሳ ነው። ሸፔ ላይ ፎቶ ሲነሳ ተነስ፣ ፎቶ ልትነሳ ነው። አታትነፋረቅ፣ ቀጥ ብለህ ቁም። እግዚአብሔርን ኧረ ተው ግን እግዚአብሔር። በታሰረ ሰው በታመመ ሰው አትቀልዱ። አንድ ቀን ይደርስባቸዋል። እግዚአብሔርን አንድ ቀን ይደርስባቸዋል። መንሱር ነው እናቴ ተው፣ መንሱር ነው። አንተ ዝም ብለህ ቁም። አላሳበበም። መንሱር ነው ብሎ አላሳበበም። ፎቶ ልትነሳ ነው ተባልካል። ሂድ በቃ ጨርስ። መንሱር ሽሮ አለ እንዴ? ኧረ እግዚአብሔር ሆይ ሸቤም ሀገር እንዲ ኩበቱ ምናምን ኩበትስ ይምጣ። ኩበትስ ትፈልጋለህ? ኧረ ጌታ ሆይ እንዴ ተንኮሱ አንተ ነህ እንዴ? ጠራኸኝ? ሌላ ሰው መሰለኝ እኮ እኔ። ኧረ ተንኮሱ ለካ ተባሯል ከቤት በላ መጣሁልሽ። ዛሬስ ተሽ መጣ። ኧረ ይሄ ቆሻሻ ነው እኮ ልጁ። ምን ሆኖ ነው? ኧረ ላሽ ቆሻሻ ከዛ ድረስ ይዘህ ትመጣለህ? እውነት አላየውም እኔ አንቺ መሆኑን ብቻ ስለሚያውቅ። አዎ እዛ ደግሞ ተከራይም ለማከራየት የመጡ አይደል ቤቱ። ተከራየ? ኧረ ሲያሳዝን በእናትህ። ግን ሰው መጥቶ እያየ ነው። ኧረ እባክህ እና
ብቻ በቃ የሚመጡ ሌላ ተከራይ አንፈልግም። ይሄን ከሰል ማስቀመጫ ነው አሉ። ኧረ እንደምንም አሳምናቸው። አይፈልጉም፣ አንፈልግም አሉ። አይፈልጉም በቃ በእናትሽ ትሽ በእናትሽ ቤት መፈለግ ነው። እነዚህ ሰው አላቸው። ተከራይቷል እኮ ሲያሳዝን በእናትሽ ዋጋውን ራሱ አችለውም። እዛ በቃ ለምን ጥበቃ አይሆንም? በእናትሽ እዚሁ ጥበቃ አድርጊ። ወጣ ፈልጋለሁ። ኧረ እባክህ እንዴ ሁሉም አንተ አንጀት ሄዳል በለውም ትላለህ። ሙድ ስትይዝ እኮ አይፈልግም። በቃ ተከራይ እንደምንም አሳምናቸው። አንተ እዚህ ጋር ጥበቃ ሊሆንልሽ በቃ ምን እኮ በቃ ጥበቃ አድርጊዋ። በቃ እዛው የሚጣናት አላሰብኩትም። ሆነልሽ ግን ቤቱ? አዎ አሪፍ ነው በጣም። በቃ ይሄን እቀመጣ ይዣለሁ። ኧረ ተንኮሱ ውጪ እንኳን ጣለው። ሲያሳዝን በእናትህ። ኧረ የሆነ ነገር ፍጠሪለት እዛው። በቃ ጥበቃ ምናምን አድርጊው በእናትሽ። ባርኮት እኔ ፍቅር በየቀኑ ስጦታ መስጠት አይሰለችህማ? ላንቺ ምንስ ብሰጥ? ኦሪጂናል ነው ሸውደው እንዳይሆን። ኧረ ላምሪ ትሙት ኦሪጂናል ነው። በሌላ ሴት አልማለም። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። ሰውና ለምትምልባት ሴት ስጣ። እሺ ምን ላድርግ የኔ ፍቅር? የመጀመሪያ ፍቅረኛ ነሽ። በሷ ነው ዝም ብዬ ኖርኩት። በቃ ለምዶብኝ ቀረ። ይቅርታ፣ ሁለተኛ የለመደኝም። ቱ ይሄው ተፏት በቃ። እሺ በቃ ተነስ፣ ይቅርታ አድርጌልሃለሁ። ላምሪ ጌታ ሆይ ላምሪ ምን አስነክተሽው ነው? ተይ እንጂ ውጪ ካፉ ላይ ምንድን ነው እኮ አሁን በቃ መፍትሄ ሰጠሽዋል። ጽድት ያለ መፍትሄ። እንዴት መሰለሽ? ስታጋጩ ረስቷታል፣ ወጣለች። እንዴት ሁል ጊዜ በኤክሱ እየማላብሬው የምኖረው? ታዲያ መነጋገር እያለ መደባደብ እኮ በመጥበሻ ነው የሚነጋገሩት እነሱ። በመጥበሻ ለአምሮት መጥፋት አለባት፣ አለበዚያ ይረሳት። የኔ ፍቅር ይቅርታ በእናትህ በጣም ጎዳው። አይ ደህና ነኝ። እባክህ ደግሞ ወደ ውስጥ ፈሶ እንዳይሆን ተነስና ወደ ሆስፒታል እንሂድ። በእውነት ደህና ነኝ የኔ ፍቅር። እሺ በልና እንሂድ ፕሊዝ። ላምሪ ትሙት ደህና ነኝ። ላምሪ ትሙት። አይ ቆይ በዚህ ድገሚው። በዚህ ካልደገምሽው አይረሳትም። አንድ በዚህ ስጪው፣ አንድ በዚህ። ከዛ ዊዝድሮ ታደርጋለች፣ ትወጣለች። በሶስተኛው ይረሳታል። እርግጠኛ ነኝ በሶስተኛው ለአምሮት ማናት? ለአምሮት ቤቲ። ኧረ ተው፣ የምን ቤቲ ነው? አንተ ባለጌ፣ ስለምን ቤቲ ነው የምታወራው? አንዳንዴ እኮ ስቀላቅል ኬት እንደማመጣው እኮ ነው እግዚአብሔርን። አስጌ እሺ፣ አስጌ ቀጣይ ዋንጫ ትበላላችሁ ወይስ አትበሉም? ጠንቋዩ አንተ ነህ፣ ንገረኝ። ጠንቋይ አንተ ነህ? ኧረ ኢየሱስ ስም ጠንቋይ አንተ ነው። እኔ ካልኩኝ ትበላላችሁ። የምትበሉት ዋንጫ የፕሪሚየር ሊጉ ብቻ ነው፣ ሌላ ዋንጫ አትበሉም። አርሰናል ግን ዋንጫ ከሚበላ ማለት ነው እግዚአብሔርን ዋንጫ ከሚበላ ክርስቶስ ቢመጣ ይሻላል። አርሰናል ዋንጫ ከሚበላ ነው። ጀንበሯ ወጥታለች፣ አንቺ ግን የለሽም። ፀሐይን ተጋፊያት፣ ብርሃን አያንስሽም። እሷም ታበራለች፣ አንቺም ታበራለሽ። ፀሐይም አንቺም አሁን ጠይቀሽ እኔም ብልክልሽ ቸግሮኛል አልኩሽ አይደለ? ማን አለኝ እህቴ? እስኪ 5 ማስተርም ጣል አድርጌ በሞቴ እህት ብር ልትልክ አካውንት ጠይቃ ብር ልትልክ ማይኮዬ እንኳን አብሮ ወለደች ከነቃጭሉ ይዛልኝ መጣች። ባለቤት ወለደች። ይመችህ። ጨንቆኛዋ ማይኮ ምን ነው እኔን ይጭነቀኝ። ምን ነው እንደገመጥኩት ይወለድ ልጆች ሲወለዱ ጡት መሳብ ይከብዳቸዋል እና ጉሮሯቸው አካባቢ ስለሚከብዳቸው ነው አባትየው ነው ስቡ የሚያፈናቸው። የመጀመሪያው ምን እኔ ማውቀው ጠላ ምናምን ይጠጣበታል፣ ጡት በራሱ ጊዜ እንዲፈነዳ ነው። አባትየውን
ታው ሚኪ ታው ስለሚከብዳችሁ አባትየው ይስበዋል ነው አባትየው ነው አስቦ የሚያፈርዳችሁ። ከዛ በኋላ ልጅ የሚቀጥለው ከከበደ ግን አንተን ያለው ምን ከከበደን ያለ ምን ነው ይከብደው ምን አለ ይላራስ ምን ሺሻ ነው ተፈነደው ሺሻ ነው እንዴት ከከበደን ያለ ኧረ ሚኪ በእግዚአብሔር ከከበደን ያለው ከከበደን ይለው ፈደው ኧረ በእግዚአብሔር ስም እንዴ ኧረ ተው ሚኪ ተው ሲጀመር አንተ ራሱ ማን አፈንጅ ያደረገ ሺሻ ነው እንዴ የምታፈነደው? በራሱ ጊዜ ነው የሚፈነደው። ይሄስ ከፋ እንዴ እንደ መንታ ልጅ እኔ ምንም አይደለም። አንተ ትላለህ አንተ ራስህ አንተ ካፈነዳ ወደ ቤት መጣላት አንተ ካፈነዳ በኋላ ልጁ አለ ምን ያደርግልሃል? አንተ ካፈነዳ በኋላ ልጁ ነው መጀመሪያ ማፈንዳቱ ነው ችግሩ። ስታፈነዳው ቢያንስ ልይ ስታፈነዳ ያላለው ጌታ ሆይ ኧረ ተበላሽተናል። እንደ ሀገር በልሽት ብለናል። ኧረ ጌታ ህይወት ግን ፍትሃዊ እንዳልሆነች የምታውቀው ማለት ነው። አቤል ሙሉጌታ ልክ ከቀነቀጠ በኋላ ገዳም ገባቻሉ የሚለው ዘፈኑ ፈመሰ። አይለፍልኝ እንደዚህ ነው። ከሆነ ስትሪም ስትወጣ ወደ ሆነ ነገር ስትገባ በቃ ያኛው ስትሪም ይሳካልሃል። አትመለስ ነገር አይሆንም። እዛ ልሳካልህ ብሎ ወደዚህ ስትመጣ ያኛው ተሳካ። አትመለስ። እሺ የቱ ጋ እኛ የቱ ጋ ነው? ኧረ ጌታ ሆይ ጴንጤ ከሆነ በኋላ ዘፈኑ ሲፈምስ ማለት የነፂ ተተኪ እስኪ እንየው በእናታችሁ። አንተ እግዚአብሔርን ቁጭ ራሱን አይደል እንዴ? እግዚአብሔርን ቁጭ ራሱን ከነመልኩ ከነድምፁ ከነአክቱ እግዚአብሔር ለምን የቤተሰብ ጨዋታ ነው ያጫውተን? እግዚአብሔርን ያበደ ነበር የሚሆነው። ነፂንም አንረሳውም። የነፃነት ጨዋታ ተብሏል። ጀለስ ነፂን አክት ያደርግልናል። በቃ እግዚአብሔርን ያበደ ነው። በእናትህ ከነ አክቱ ራሱን ነፂን እሺ ደስ ሲል በእናትህ እግዚአብሔር እድል ውስጡት ዝናብ አይ ወንቱ ከቲር ሄር መጣ ደግሞ አብዩ ይልሽ አንተ ምን አይነት አርት ነው? ዲዲጂ አይሾ ስፒድ ከቲር ሄር እሺ እቺ ለሆነ ሰው ለቆራለች ቆርጣችሁ ላኩለት። ለጀለስ ላኩለት ፀጉር ለሚቆርጠው። ወይኔ ጌታ ፒኦቪ ባለሽ ቤት ስልኩን ጥሎ ሲወጣ አበባ ብሎ ልብ ቅርጽ ሄሎ፣ ይቅርታ ሎሌን ታገናኘኛለሽ? ይቅርታ የኔ እህት ፍቅረኛው ነኝ። አንድ ያቀብዩ የኔ እህት እኔ ደግሞ ስልክህን ጥላ ስትወጣ ፍቅረኛ ትደውላለች፣ ከዛ ሚስት ታነሳዋለች፣ ከዛ ህይወት አልቆልሃል። ለቤቱ ነኝ። እየቀለሽብኝ ነው። ላለፉት 10 ወራት ፍቅረኛ የነበረ የኔ እህት እኔ ደግሞ ላለፉት 10 ዓመታት ሚስቱ ነበር። ይሄ ውሻ ያወጣሁትን ገንዘብ እንዳለ እንደማስተፋው ነገር ይለኝ። እሺ የመብራት የዋይፋይ እንዴ መብራት ዋይፋይ የቤት ኪራይ እያለ የሚቀበለኝ እንዳለ ይተፋታል። ይሄ ሁላ የምታደርጊው አንቺ ነሽ? አዎ እህቴ ነፍሰ ጡር ናት እያለ ለባለቤቱ ነበር ሲያግዝ የነበረው ውሻ። እሺ አሁን እዚህ ጋር ብትሆኑ እናንተ ምን ታረጋላችሁ? እዚህ ጋር ብትሆኑ ምን ታረጋላችሁ? ካሜራ ይከፍ ስላለ ነው። እሺ እዚህ ጋር ብትሆኑ ምን ታረጋላችሁ? እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ። እስቲ ለወንድም ያለሽን ፍቅር ልብዬ ነው ታናሽቱ ነኝ። ወዮ እዚሁ አልተከረበተችም ከሚስትነት ወደ እህትነት። ለነገሩ በዚህ ኑሮ ውድነት ወጪ ሁላ ችሉ። እኔንም ውሰጂ እኔንም አንተ ፈትሽ ብዬ ነው እየቀለኩ ነው። እሺ ወንድሜ ሲመጣ ይደውልልሻል።
ለትንሽ ከህይወታችን ጥሩ ሰው አተን ነበር። ይህ በየቦታው ስልኩን እየጣለ ይሄዳል። ሜሪ ልክ ብለሻል። እግዚአብሔርን በየቦታው ስልኩን ጥሎ ይሄዳል። ይሄ ባለጌ። ሰብስብ ስልክህን ሰብስብ። ምን ማለት ሁለት ሚስትን የሞተባችሁ አንድ ላይ ሁለት ሰርግ ሁለት ለቅሶ ነው አንድ ላይ ስንት ነገር አቀደ እኔ ሚስት ወይ ለቅሶ ተሳስተሃል ሌላ ቦታ ነው ምንድን ነው ተሳስተሃል ማለት ይሄ የሊዲያ ለቅሶ ነው እኮ የሊዲያ የሚስቴ የኔ ሚስት ቤቲ ሊዲያንም አበላሸሻት ሊዲያ ጥዋ ልጅ ነበረች ቤቲ ያበላሸሻት የሚስቴ ቀብር እኮ ነው ወይ ይሄ እኔ ሚስት ደርባብኝ ነች ማለት ነው ዮ ማን አንተ እኔ ፍላጎት ባላለ የሊዲያ ባል ነኝ የሊዲያ ባል ነኝ እኔ እንዴ አጨብጨበናል ሊዲያ ይመችሽ ፍላጎትንም አበቃለንም የሊዲያ ባል ከየት መጥተህ ነው እስከዛሬ ከየት መጥተህ ነው ደርባብኝ ነው ማለት ነው እኔ ነኝ እኮ የሊዲያ ባል ማን ዋናው ባሏ እኔ ነኝ አንተ የተደረብከው ሆነ ይኸውላችሁ እኔ የምፈራው ምን መሰላችሁ እዚህ ጋር ሶስተኛ አራተኛ ሚስቴ እንደ ልጅ ማለት ነው ሳይታወቅ ይወለድና አባት ሲሞት አይደል አባዬ ያለው 10 ልጆች የሚመጡት እዚህ ጋር ምን ይመጣል እስቲ ወደ ኋላ ጠጋ ልበላችሁ እዚህ ጋር ምን ይመጣል ሶስተኛ ባል ምን ይመጣል አራተኛ ባል ሊዲያ ግን ግፈኛ ነሽ ስንት ነገር ብላኝ እስከ መጨረሻው ያንተ ነኝ አይኔ ላይ እዴ ኑርልኝ ንጉሴ አንተስ ትንፋሴ በአንድ አይነት ፒካፕ ላይ ሁለት ባል ጥበቡ ሰለሞን ሊዲያ ብለንሻል አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው ነጭ እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነበር ማለት ነው የምድር የዓለም የአልጋው ላይ ንጉስ አንተም ባየውበት ሌላ መሰለኝ ኩስ ያንቺ እስከፋ በአንቺ ሰበብ እነሱ ፍሬንድ ሆኑ ያንቺ እስከፋ ዮ ጋይስ የዛሬው ቪዲዮአችን ይሄን ይመስል ነበር ላይክ ኮሜንት ሼር ማድረጋችሁን እንዳትረሱ ፕሊዝ ቻናሉ አዲስ ነው እኔም አዲስ ነኝ ቤኪ ይባላለሁ ሰብስክራይብ ያደርጋችሁ ሰብስክራይብ ያደርጋችሁ ሰፖርት አድርጉኝ 1000 ስንገባ ደግሞ ባበደ ጊቫዌ እንመጣለን ያው የመጀመሪያ ቪዲዮአችን እንደሆነ መጣን አያቀንም ዩቲዩብ አያቀንም ምስኪነን ዩቲዩብ አያቀንም ዩቲዩብ እስኪያቀን ድረስ እናንተ ሰፖርት አድርጉን ትመቹኛላችሁ በቀጣይ ቪዲዮ እስክንገናኝ ድረስ አዲዮስ ይመቻችሁ